ስሜ ከማል አብራር እባላለሁ። ያው ስወለድ በሙሉ ጤንነት ነበር የተወለድኩት እና ትንሽ ከአቅመ ደካማ ቤተሰብ ስለተወለድኩኝ በልጅነቴ ነበር ከሀገር ቤት የወጣሁት እና ቤተሰቦቼንም እኔንም ወደ ተሻለ ህይወት ለመምራት ነበር የወጣሁትና እንደዛም ሆኖ እየሰራው ቤተሰቦቼንም እኔንም እያገዝኩኝ ነበር እምኖረው። ከቅርብ ጊዜ ወዲህ ግን ያን ማድረግ አልቻልኩም። በተለይም ከ4 አመት በኋላ ያለውን ነገር በጣም አስቸጋሪ ነው። አሁን ከተኛው 2 አመት ሆኖኛል። ህመሙ ከጀመረኝ ግን ከ4 አመት በላይ ሆኖታል። እንደዛም ሆኖ ስራ እየሰራው ነበር የምኖረው። ህመሙ እንዳለ ሆኖ ማታ ቢያመኝም ስራ ያላቆንኩኝም ነበር እየሰራው ነበር የምኖረው። ማታ ህመሙ እንዳለ ሆኖ ግን ከ2 አመት በፊት እየሰራው ነበር። ከ2 አመት በኋላ ደግሞ ምንም አይነት እንቅስቃሴ አላደርግም። አሁን ተኝቼ ምንም መንቀሳቀስም መተኛትም መነሳትም በአንድ ጎኔ ብቻ ነው በቃ መተኛው። ምንም አይነት እንቅስቃሴ አላረግም። የእግሬና ጀርባዬ ነው መጀመሪያ ሲጀመረኝ እንደ ብርድ ነገር ነበረ ሸምቅቆ ያዘኝ። የህክምና እየተከታተልኩኝ እያለ ያው አቅሜ የፈቀደው ያክል ሄጃለሁኝ። መጀመሪያ ያው ሲጀምረኝ እንደ ብርድ ነገር ነበረ የጀመረኝ። ያ ብርድ ነው ሲሉኝ ብዙ ቦታ ሄድኩኝና ነርቭ ነው ደግሞ አሉኝ። በመሃል ነርቭ እንዳልሆነ ደግሞ ኤምአርአይ ስታየው በኤምአርአይ ሲረጋገጥ ነርቭ እንዳልሆነ ነው ያረጋገጡልኝና ያጥንት ኬዝ እንደሆነና ህክምናውም እዚህ ሀገር እንደሌለ ነው የነገሩኝ። እና ያን ለማድረግ ደግሞ እኔ አቅሙ የለኝም። እኔም ሆንኩኝ ቤተሰቦቼ አቅሙ የለንም። የኔ ቤተሰቦቼ በቻሉት ያክል አሳክሞኛል፣ ግን አቅማቸው አልፈቀደም። ያን ለማድረግ አሁን ውጪ ሄደህ እንድትታከም ነው ያሉኝና ያን ለማድረግ ደግሞ አቅሙ የለኝም ምንም ነገር። ያኔ ቢኖረን ራሱ ውጭ ሄዶ የሚያሳክም አቅም የለንም እና አሁን ራሱ ያለሁት ያው አክስቴ ጋር ነው። ከአክስቴ ጋር ነው የምኖረው። መጀመሪያ ገጠር ነበር ያለሁትና እሷ ናት እዚህ ራሱ ያመጣችኝ። ከዛ እዚህ ይሻልሃል ብላ ማለት ነው። እና አሁን ያለሁበት ሁኔታ በጣም ከባድ ህይወት ውስጥ ነው ያለሁትና ምንም አይነት መንቀሳቀስ አልችልም፣ መነሳትም አልችልም። በጣም ከባድ ህይወት ውስጥ ነው ያለሁት። ውስጡም ተጎዳ። ከሰው መገናኘት የለም፣ ስልክ የለም፣ የተለያየ መረጃ ነገር አያገኝም። የሆነ ቴሌቪዥን ነገር እንኳን አይቶ ውስጡን እንዳው ሊረጋጋ አልቻለም። አሁንም አጋጣሚ የሆነ ለቅሶ ገጥሞ ገጠር ሄድኩኝ። ሲሄድ ከዚህ ባሰ ሆኖ አየሁት። በቃ ከዚህ ባሰ ምንም ያው ልጅ ቢወፈርም ቢቀጥኑትም ቢወፍሩትም መሞት አይቀርም። የፈለገ ነገር ቢሆን ከዛ ይብስም ቢሞትም ያው ነው። ያው እናመጣና እንቀብረዋለን። ካለም አንድ ተስፋ ይኖረዋል። ልውሰደው እንዴት ብለሽ ትወስጂዋለሽ? እባክሽ አትችይም። የፈለገ ነገር ይሁን እዚሁ የፈለገ ነገር አይሆንም። መምጣት አለበት እዚህ። ስልክም ሰው ጓደኛውም በስልክ ያገኛል። ሌላው ቢቀር በአእምሮውን ያዝናናል ከሰው ጋር
ከሰው ይገናኛል የፈለገ ነገር ይሁን ባካችሁ ምናምን አልኩና እንደምንም አድርገና መጣነው እግዚአብሔር ይኸው እናንተን ጣለለት ሰውም አገኘ አልহামዱሊላህ ረብል ዓለሚን ይሄን እንዴት ተባለ ቀን በጣም ወልቅሽ ነው ተስፋ አደርጋለሁ ሰው ለልብዬ ፊት ውስጥ ፊት ምትላላለሁ ይድላል የሚያሳብ ከውስጥ አንድ ቀን አለ ያስተውሰዋል ብዬ ስለማስብ ደህና ሊሆን ይችላል አሁን በሱ ተስፋ አልቆርጥም አላህ ደህና ሊያደርገው ይችላል ይድናል ብዬ ነው የማስበው አልহামዱሊላህ ይሄንን ራሱ ለኔ በጣም ትልቅ ነገር ነው በጣም ደስ ይለኛል እንደነህ የሚለው ሁሉ አንድ እንደው የተወሰነ ሰው ካልሆነ በስተቀር ምንድነው አንተ ምንድነው ብሎ ጠያቂም እኮ ይሰለቻል እንደነህ የሚል እንኳን ራሱ ከስንት አንድ ነው ግን አልহামዱሊላህ እኔ ይሄንን ራሱ እንዲ ምናምን ሳይ በጣም ነው ውስጤ ደስ ያለው እኔ አልহামዱሊላህ አላህ ሰዎች በጣም አልহামዱሊላህ ካሁንም ቢሆን ከኛ ሰው ለሰው ነው ኢትዮጵያዊ መተዛዘን ያለው ነው መቼም እንተዛዘናለን ሁሉም ይሄንን በማየት እንዲያገዘን አላህ ጋር ጠይቅ ከማል ህመም ቢጀምረው ከ4 አመት በላይ ነው እየተንቀሳቀሰ ከ2 አመት በላይ አሳልፏል አሁን ምንም ነገር እንቅስቃሴ ካቆመ 2 አመት አልፏል እንዲሁ በመኝታ ነው የሚያሳልፈው ተወልዶ ያደገው ወደዚህ አጨበር የሚባል አካባቢ አለ ለዩሱም ወሻምባ ይባላል በዚህ አቅሙ ለቤተሰቡ 3ኛ ልጅ ይመስለኛል ባልሳሳት በዚህ አቅሙ ያው በተቻለ አቅም የኛ ማህበረሰብ ይታወቃል ወጣትም ይሁን ለቤተሰቡ ነው የሚኖረው ይሰራል የሰራውን ነገር ቤተሰቡን ይረዳ ነበር በአሁን ሰዓት ያው ሁሉም ነገር የለም ተነስቶ መቆም የለም መንቀሳቀስ የለም ባግባቡ ወጥቶ መግባት የለም በጣም በብዙ ችግር ውስጥ ነው ያለው ህመም ለመታከም ጥረት ተደርጎ ነበር የተወሰነ ነገር ጥቁር አንበሳም ማስተዋወሳለሁ ሄዶ ታክሟል ምንድነው ያሉት እነሱ ያጥንት የጀርባ አጥንት ችግር ነው ይሄ በእኛ አቅም የሚቻል ነገር አይደለም ያለውን ነገር አስተባብራችሁ ሰውንም ለምናችሁም ቢሆን ውጭቶ እንዲታከም ብታደርጉ የተሻለ ነው የመዳን እድሉ የተሻለ ነው ሚል በዚህ 2 አመት ነበር የተባለው ይሄ ከሆነ ከ3 አመት በላይ ነው ቶሎ ብላችሁ ሄዳችሁ ጥረት ብታደርጉ ብትደርሱበት ሚል ነገር ነው ከመተኛቱ በፊትም ጀርባውን አጥፎታል እንደዚህ ጉብጤ ማለት ነገር ነበር አሁን ደግሞ በአንድ ጎን ብቻ እንጂ ወደዚህ መዞር አይችልም እግሩን ራሱ መዘርጋት አይችልም እንቀሳቀስ አይችልም የሚሰማውን ስሜት በቃ የሱ ደህንነት ያለው ከዚህ በላይ ብቻ ነው ለመናገር ችግር የለበትም እንዲህ ሲታይ ይናገራል ይጫወታል ከዛ ውጪ ሰውነቱን ማንቀሳቀስ አይችልም በተለይ የጀርባ አጥንቱ ላይ ከፍተኛ ጉዳት ስለደረሰ ያደጋ አይደለም ይህመም ነው እየቆየ እየተጎዳ የመጣ ህመም ስለሆነ ያው ሊቆጣጠር አልቻለም እሺ ድጋሚ እንደባሁን መውሰድ ትችላለህ ላልብስ ወስዳል አብሽር እንትኑ ያለው ሲታረካ ቆይ እስኪ ቆይ ይኛውም እግሩ በፍጹም መንቀሳቀስ አይችልም ቀስ አድርገን ነው እናለብሰው ይኛው ህመሙ ሲሰማው ጀርባው ነው ሲያስፈልገው በቃ እንትን ይላል በጣም ያቃጥለዋል የሚያዝ ነገር የሚጨበጥ ነገር የለም ይሄ ነው የሚባል ነገር የለም አቃጠለኝ ነው በቃ ይጮሃል እንደውም በአሁኑ ሰዓት ይሻላል አንስቶ መቀመጥ እንኳን አይችልም በአሁኑ ሰዓት እንግዲህ ይሄ ከመቼ ከዛሬ አመት በኋላ ነው
ማለት እንዲህ ጀርባው ላይ መተኛት እንዲህ መገለባበጥ ይችል ነበር። አሁን በአንድ ጀርባው ብቻ መተኛት የጀመረ ይኸው 1 አመት ነው። ከ2 አመት ነው እየባሰበት የሄደው። ከ2 አመት በፊት መንቀሳቀስ ይችል ነበር። ጥሩ ባይራመድም እንዲህ ቀስ ብሎ በምርኩዝም በምንም እያለ ይሄድ ነበር። አሁን ግን ምንም ነገር በቃ እግሩም እንደፈለገ ዘርግቶ ማጠፍ ይችል ነበር። ያንንም አሁን በአሁኑ ሰዓት የለም። ይሄ ነው እንዴት ትወስጂያለሽ ሲሉኝ አይ የፈለገ ይሁን ያው ቢታመምም አእምሮ ነፃ ነው፣ ውስጡ ንጹህ ነው፣ ማሰብ ይችላል። እንደገና እዚህ ሆኖ የባሰ ጉዳት ነው እዚህ ጋር በቃ ያው አንድ ቀን ሰው ድንገትም ይሞታል፣ እየሄደም ይሞታል፣ ታሞም ይሞታል። የአንድ ቀን ሞት ማንም አይከለክለው ማንም እስከሚሞት ድረስ ግን ውስጡ አይጎዳ። በቃ በስልክም ከሰው ጋር ይገናኝ፣ ሰውም በስልክ እንዴት ነው ይበለው፣ እዛ ጋር ኔትወርክ የለም አካባቢው ላይ በስልክ ከሰው ጋር ይገናኝ ምናምን በሚል አመጣሁት። ከዛ በኋላ ይኸው አልሐምዱሊላህ ከሰው መገናኘት መጠያየቅም መጣ። አላህ ይስጣቸው። አንዳንድ ሰዎችም እርዳታን ያለው ምናምን የሚሉት ሰዎችም እየሰማው ነው በስልክ። አሁንም ተስፋ አደርጋለሁ ኢትዮጵያ ህዝብ ይሄንን ልጅ ይሄንን እንደፈለገ እንግዲህ አላህ ራሱ ተጨማሪ ሆኖለት ህብረተሰቡ ማስቦ ይሄንን እዚህ ላይ ቁርበት ላይ ይቅር የሚል ሰው አለ አይደለም ማለት ያ ስለምን አሁንም እንግዲህ ከልመና ጭምር እግዚአብሔር ይስጥልን ባካችሁ ይሄንን ልጅ ይውልን በጥሩ አይናችሁ ይዩት። እስኪ መስራት የሚችል ልጅ ነው፣ ራሱም ጠቅሞ ሰውም ህብረተሰቡን መጥቀም የሚችል ልጅ ነው። እስኪ እንግዲህ እዩት ነው የምለው፣ እዩት እናንተ ነው የምለው። እሺ እግሩ በፍጹም መዘርጋት ስለማይችል በጣም የምንቸገረው ልብስ ለመቀየር በጣም ያስቸግራል። እሱም በጣም ነው የሚያመው። በተለይ ሲንቀሳቀስ ይሄኛው እግር ታጥፎ ነው የቀረው። ለማልበስ በጣም እንቸገራለን። ከአንድ ሰው በላይ ካልሆነ ልብስ መቀየር እንኳን የሚቻልበት ሁኔታ ላይ አይደለም ያለው። በጣም ነው የሚያመው። እግሩ ሲነካ በጣም ያሟል። በጣም ነው የሚሰማው። እግሩን በጣም ነው የሚያመው። ይሄኛው እግሩ በፍጹም ማንቀሳቀስ እንደዚህ እንደተቀመጠ ነው ሁሉ ጊዜ በቃ ያለው። ሁለቱንም አመት እንዲህ በተኛበት ነው ያለው በቃ። ማለት አሁን በርግጥ አሁን ያለንበት ሁኔታ ትንሽ ከባድ ነው። ሁላችንም የምናውቀው ነው። የኑሮ ሁኔታ ከባድ ነው። ሁሉ ነገር ቢሆንም ግን ሰው ለሰው መድኃኒት ነው። ሁሉም ሰው ይሄንን ወጣት እንዲሆኑ ማየት የሚፈልግ የለም እና ሰርቶ የሚረዳበት የነበረው የሰው እጅ እያየ ነው። ሁሉም ሰው ቢያግዝና ቢነሳ የሚል እባካችሁ ኢትዮጵያውያን በሙሉ እርዱን። ይሄን ወጣት እንዲሆነ ስታዩ ሁሉም ሰው ያዝናል። ለአላህ ብላችሁ ሙስሊም ክርስቲያን ሁሉም ኢትዮጵያውያን እርዱን፣ አግዙን። ተስፋ የምናደርገው ነገር የለምና የእናንተን እገዛ በደንብ እንሻለን። አግዙን። ተስፋ አደርጋለሁ አንድ ቀን ቆሞ ይሄዳል የሚል እምነት አለኝ ከእናንተ እገዛ ጋር የሚል ነገር ነው የሚለው እና ፀሐይና አየር ናፍቆኛል። እውነት ፀሐይና አየር ካገኘሁኝ 2 አመት ሆኖኛል። እውነቴን ነው የምላችሁ። አሁን አክስቴን አስቸግሬ ነው ያለሁት። የራሷን ህይወት እንኳን የሆነ ማለት ከዛ እዚህ ይሻላል የሚለው ነው እንጂ ይሄን አክል የተሻለ ኑሯት አይደለም ለኔ ድጋፍ እያረጋችልኝ ያለችው እና አሁን እሷን ማስቸግሬ ነው ያለሁት እና እኔንም ቤተሰቦቼንም መርዳት በምችልበት ሰዓት ያልጋ ቆራኛ ሆኛለሁ እና በቃ ንጹህ አየር ነው የናፈቀኝ። ንጹህ አየር የምሬን ነው የምላችሁ እና አንሱኝ፣ በቃ እባካችሁ አንሱኝ። ይሄን ቪዲዮ የምታዩ ሰዎች አንሱኝ።
ይሄንን ቪዲዮ የሚያይ ኢትዮጵያ ሁሉ እንዲያነሳኝ እፈልጋለሁ። እውነት ይሄንን ቪዲዮ የሚያይ በሙሉ ትናንትና ወደ ነበረው ጤንነቴ ወደ ቀድሞ ጤንነቴ እንዲመልሰኝ እፈልጋለሁ። ያቀን ጉዳይ ሆኖብኝ ነው እንጂ መነሳት እችላለሁ፣ መቆም እችላለሁ። ካቅሜ በላይ ስለሆነ ነው። እና ይህንን ቪዲዮ የምታዩ ሰዎች በሙሉ ኢትዮጵያውያን በሙሉ አንሱኝ፣ እባካችሁ አንሱኝ። እና እኔን ለመርዳት የምትፈልጉ 10 የኢትዮጵያ ንግድ ባንክ ቁጥር 10 00 41 94 21 8 91 በአንዱ በወንድሜ ነው። ሌሎቹ ደግሞ ቤተሰቦች በእኔ መንቀሳቀስ ስለማልችል በኮሚቴዎች ነውና አካውንቱ ቁጥር የወጣው አንዱም ወንድሜ ነው። ሌሎቹም ደግሞ ጓደኞቼ ናቸውና በእነሱ ስም ነው የወጣው። አብዱል ጀሊል አብራር፣ ሙሉጌታ አለማየሁ፣ ስንታየው ሲሜ በእነዚህ ስም ነው የወጣልኝና እኔን መርዳት የምትፈልጉ እባካችሁ አንሱኝ። እና በተጨማሪም ደግሞ ስልክ ቁጥር አለኝ፣ በሱም ደውሎ መጠየቅ ይቻላል። በ0925 67 70 64 በ0925 67 70 64 እባካችሁ ማጸናቸዋለሁ። ለምታደርጉልኝ ነገር ሁሉ በፈጣሪ ስም አመሰግናቸዋለሁ።